እንኳን አትችይም። ኦልሬዲ በልቤ ውስጥ አለሽ። ይህ ያያችሁት ቪዲዮ እውነት አይደለም። ቪዲዮው ላይ ያሉትም ሰዎች እንደዚያው። ይልቁንም የሰው ሰራሽ አስተውሎት ምርምር ውጤት በሆነው VEO3 በአቤኒዘር የተሰሩ ናቸው። Reporting live from the deck. Someone playing the war horn like it's karaoke night at Valhalla. ሃይ እንዴት ናችሁ? ዛሬ እንግዲህ ሰሞኑን እየተወራለት ስለሚገኘውና በሰው ሰራሽ አስተውሎት ዓለም ውስጥ የተለየ ነገር ይዞ መጥቷል ተብሎ በብዙዎች ዘንድ እየተወራ ስላለው VEO3 ዋና ዋና የተባሉ ነገሮችን እንመለከታለን። በዚህ ቪዲዮ ስለ VEO3 ምንነት፣ የተለየ የሚያደርገውን ነገር፣ በምን አይነት መንገድ ማግኘት እንደምንችልና አጠቃላይ በአዎንታዊም ሆነ በአሉታዊ መልኩ የሚኖረውን ተጽዕኖ እናያለን። ጉግል ሰሞኑን ማለትም ሜይ 20 2025 በማውንቴን ቪው ካሊፎርኒያ ባካሄደው ዓመታዊው የጉግል I/O ኮንፈረንሱ ላይ ይፋ ካደረጋቸው ፕሮዳክቶች ውስጥ አንዱ የሆነው VEO3 ሞዴሉ ነው። ይህ የሰው ሰራሽ አስተውሎት ውጤት የሆነ ሞዴል በዋነኝነት ቪዲዮ ጀነሬት የማድረግ ሥራን የሚሠራ ሲሆን የምንፈልገውን የቪዲዮ አይነት በጽሑፍም ሊሆን ይችላል፣ እንዲሁም ምስሎችን በመጠቀም የጠየቅነውን የቪዲዮ አይነት ሰርቶ የሚሰጠን የዲፕ ማይንድ ሞዴል ነው። VEO3 ከዚህ በፊት በ2024 ተለቆ የነበረው VEO2 የቪዲዮ ጀነሬሽን ሞዴል ተሻሽሎ የቀረበ ሞዴል ነው። This town ain't seen nothing yet. ከጽሑፍ እንዲሁም ምስል በመነሳት ቪዲዮ መፍጠር የሚችሉ ሞዴሎች አዲስ አይደሉም። ለምሳሌ የኦፕን AI ሞዴል የሆነው ሶራና ራንዌይ MLን መጥቀስ እንችላለን። ነገር ግን VEO3 ከዚህ በፊት ከነበረው VEO2 ሞዴሉ ወይም አሁን ላይ ካሉ ተመሳሳይ የቪዲዮ ጀነሬሽን ሞዴሎች በዋነኝነት የሚለየው ንግግሮችን፣ የባክግራውንድ ድምጾችንና ማጀቢያ ሙዚቃዎችን በአንድ ጥያቄ አዘጋጅቶ ማቅረብ መቻሉ ነው። በተጨማሪም ቪዲዮዎች ላይ የሚኖሩ እንቅስቃሴዎች፣ የብርሃን አጠቃቀሙና አጠቃላይ ፊዚክሱ በጣም የተሻሻለ በመሆኑ በካሜራ ከተቀረጹ እውነተኛ ቪዲዮዎች አንጻር መለየት አዳጋች ነው። ጉግል AI ለፊልም ሰሪዎች በሚሆን መንገድ ፍሎ የተባለ ቱል ያዘጋጀ ሲሆን በዚህ ቱል ውስጥ ጀምናይ፣ ኢማጂን እና VEO ሞዴሎችን አካቶ አቅርቧል። VEO3ን ለመጠቀም ጉግል AI ወርሃዊ ክፍያ የሚጠይቅ ሲሆን በሁለት አይነት የክፍያ ፍላጎቶች ቀርቧል። የመጀመሪያውና $20 በወር የሚያስከፍለው ፓኬጅ ካካተታቸው ውስጥ ፍሎውን ከVEO2 ጋር የያዘ ሲሆን VEO3ን በተገደበ መልኩ ማስጠቀም ይችላል። ሁለተኛውና በወር $250 የሚያስከፍለው ፓኬጅ ከሚያካትታቸው ፕሮዳክቶች ውስጥ ፍሎውን ከVEO3 ጋር ይይዛል። ሰው ሰራሽ አስተውሎት በዋነኝነት በብዙ የሥራ መስኮች ላይ እያደረሰ ያለው ጫና ከዚህ ቀደም በሰው ይሰሩ የነበሩ ሥራዎችን በመተካት የሥራ አጥነት ችግርን እንዲያገረሽ ማድረግ ነው። Artificial intelligence is about to wipe out millions of jobs. በተመሳሳይ VEO3 በቪዲዮ ሥራ ላይ የተሰማሩ ሰዎችን በተለይም የፊልምና አጠቃላይ የኮንቴንት ክሬሽን ውስጥ ተሳታፊ የሚሆኑ ሰዎችን ሥራ የመቀማት ዕድል እንደሚኖረው ይገለጻል። በተጨማሪም ሐሰተኛ የሆኑና ያልተፈጠሩ መረጃዎችን እንደተፈጠሩ አድርጎ በማቅረብ አጠቃላይ ማኅበራዊ ቀውስን ሊያስከትል ይችላል ተብሎ ይፈራል። ምንም እንኳን ጉግል ሲንት ID የሚባል ቴክኖሎጂን በመጠቀም በአይን የማይታዩና አንድ ቪዲዮ በAI የተፈጠረ መሆኑን የሚገልጹ ምልክቶችን እንዳካተቱ ቢገልጹም በአብዛኛው ማኅበረሰብ በኩል ይህን የማድረግ ልምድ አነስተኛ ስለሆነ የሚያሳድረው ተጽዕኖ ከፍተኛ ይሆናል። White House announces AI will now write all press briefings to ensure 100% factual incomprehensibility. በሌላ መልኩ VEO3 አጠቃላይ የፈጠራ ውስንነት ላይ ያለ ችግርን ከመፍታት ከፍተኛ ወጪ የሚጠይቁ ቀረጻዎችን በጣም አነስተኛ በሆነ ወጪ እስከ መስራት ሰፊ የሆነ ዕድልን ይዞ መጥቷል ተብሎ ይታሰባል። ይህ በ100 ሚሊዮን ዶላሮች የሚፈስበት የሰው ሰራሽ አስተውሎት ዓለም ከፍተኛ የሆነ የተማረ የሰው ኃይልን መጠየቁ ሳይታለም የተፈታ ሐቅ ነው። በሰው ሰራሽ አስተውሎትና ማሽን ለርኒንግ ዙሪያ ጥልቅ የሆኑ ትምህርቶችን በዚህ የዩቲዩብ ቻናል ስለምለቅ ሰብስክራይብ ማድረጋችሁን እንዳትረሱ።